ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። ሁላችሁንም ሰላም ብያለሁ። በያላችሁበት ኢድ ሙባረክ ብያለሁኝ። ሰላም፣ ፍቅር፣ አንድነትን ያምጣልን። ሁላችሁንም እወዳችኋለሁ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁኝ ማለት ነው። በአዲስ ቪዲዮ ዛሬ የመጣሁት እንግዲህ ኤፍሬም ለሀይሚ ያለውን ነገር ሚስጥር ብሎ የያዘውን እንዲሁም ደግሞ መረጃ የያዘባትን መረጃ ለመናገር ወስኗል ማለት ነው። ያን ነገር ደግሞ ተይኔ የሰማሽው የምትሉኝ እነግራችኋለሁ። እስከ መጨረሻው ድረስ ተከታተሉ ቪዲዮውን ማለት ነው። ኤፍሬም የያዘው ሚስጥር ለሀይሚ የደበቃን ነገር ምንድን ነው? የደበቃት ለሀይሚዬ እንግዲህ ይኸው በስልኩ አውጥቶ አሳይቷታል ማለት ነው። ነግሯታል ማለት ነው። ግን ሁሉንም ታይሆን የተወሰነውን ነው የነገረኝ እያለች ነው ማለት ነው። እንግዲህ ቤተሰብ ሀይሚን የደበቃን ነገር ምንድን ነው ብላችሁ ብታስቡ በጣም ለሷ ያልሆነ ነገር ስለነበረ ነው ማለት ነው። ያ ነገር ደግሞ ምንድን ነው ተብሩኬ ጋር የሚያለያያት እና ያልሆነ ሰው ጋር እንደማደርጋት ነው ከአሁን በፊት ተናግሬ ያለሁ እኔ። ያን ነገር ደግሞ ደጋግሜ ስለሰማሁኝ ነው ይህን ነገር የምነግራችሁ ማለት ነው። ቤተሰብ እንግዲህ ወደ ውጭ ሀገር ሊልካት የነበረው እሱ ነበረ። ምክንያቱም ተነጋግሮ የነበረው ሰው እዛ እንደነበረ እና እንዲሁም ደግሞ ቅመሟን ይዛት የሚሄደው ሰው አሁንም ድረስ እንዳለ ነው እዛው ማለት ነው። ብሩኬ ሀይሚን ያሸሻት ለዛ ነው ማለት ነው። ሰውየው እንግዲህ ያው ብሩኬ ግልጡን ሁሉንም ስላልተናገረ ነው እንጂ ማንኛውንም ነገር አይቷል ማለት ነው። ብሩኬ ነገሮችን ኩላ ተመልክቷል። ኤፍሬም ጋር አብሮ እንዳለም አይቷል ማለት ነው። ያን ነገር እንግዲህ ያው ብሩኬ ደግሞ ለማውራት አልፈለገም፣ ለሀይሚም መናገር አልፈለገም ማለት ነው። እንግዲህ ይህን ነገር ደግሞ የሚያደርገው ብሩኬን ለማሻሽ ተብሩኬ ለማሻሽ ነበረ ሀይሚዬን ማለት ነው። ያን ነገር ግን ብሩኬ ቀድሞ ስለሰማ ሀይሚዬን ታዛ መረጃ ማለት እንትና ጋር ከኤፍሬም ጋር ያለውን መረጃ አስቀድሞ በመስማት ያን ነገር ለመያዝ በቃ ያ ነገር እንዲያዝ ያደረገው ብሩኬ ለምንድን ነው ሀይሚዬን ይዟት የሚሄደው ልጅ የማይሆን ስለነበረ ማለት ነው። ያን ነገር ደግሞ መረጃውን የሰጠው ከዛው ከሱ ጓደኞቹ ነበሩ ማለት ነው ለብሩኬ የሰጡት። እንግዲህ ብሩኬ ያው ትቶ ነበር በነበረው ነገር ግጭት ማለት ነው። ትቷን ነበር ሀይሚዬ ራሷን ታስብ ራሷን ትሆን ብሎ ነበር የተዋት። ከዛ ያን ነገር ዲሰማ ነው እንደገና ኤፍሬምን የያዘበት ሚስጥርና እንደገና እንዳመጣለት ወደ ብሩኬ እያደረጋት ሀይሚዬ ማለት ነው። እና እኔ አሁን ማለት ተውስጥ ሰምቼ ነው ይሄን ነገር ማለት ነው። እና ቤተሰቦች ለማንኛውም ሆነን ለመናገር በጣም ያስጠላል፣ ይደብራል ማለት ነው። ሀይሚና ብሩኬን ለመለየት ይህን ያህል መሄድ በጣም ይደብራል ማለት ነው። ግን ሀይሚና ብሩኬ አሁንም አንድ ናቸው። ዛሬም ነገም አይለያዩም። ግን ይለያያሉ ብላችሁ የምታስቡ ሰዎች እውነት በጣም ነው የምታሳዝኑኝ እኔ ማለት ነው። በጣም ታሳዝኑኛላችሁ። ግን በብዙ መንገድ በቃ እየሄዳችሁባቸው ነው። በብዙ መንገድ በቃ እነሱን ለመለየት እነሱን ለመከፋፈል በጣም እውነት በጣም ብዙ ጓደኞቻቸው በጣም በቃ ከውስጥ ራሱ በጣም ብዙ ነገር እየተደረገባቸው ነው። እውነት ወላይ ግን እነሱ ልጆቹ ግን የሚለያዩ ልጆች አይደሉም፣ መቼም አይለያዩም። ኦዲየንስ ደግሞ በጣም ሰሞኑን ደስ ብላችሁኛል እውነት ለመናገር ማለት ነው። እንዳይለያዩ አንድ እንዲሆኑ። ሀይሚዬ ደግሞ ተዘጋብኝ ባዶ ቤት ምናምን እያች አለች። ግን የተዘጋባት ማለት መዘጋቱ ይሻላታል ማለት ነው። ወጥታ ነገሮችን ሰምታ ሌላ ቦታ ተምትገባ ዘግቶ ማስቀመጡ ብሩኬ በጣም ደስ ብሎኛል። እኔ እውነት ለመናገር ማለት ታሉት ውጭ ላይ ካሉ ነገሮች በጣም አሪፍ ነገር ነው ያደረገው ብሩኬ እውነት ለመናገር ማለት ነው። ነገሮች ማለት ከበፊት ጠባቸው ራሱ የበለጠ ነገር ይፈጠር ነበር እውነት ለመናገር ማለት ነው። ብሩኬ ይሄን ነገር ባይሰማ ሀይሚን ባይዛት እንዲሁም ደግሞ መረጃዎችን ባይሰማና የኤፍሬምን መረጃዎች ባይሰማ ኖሮ
በጣም ብዙ ነገር ይፈጠር ነበር። ሀይሚዬም አልሆነ ቦታ ነበር እየሄደች የነበረው ማለት ነው። ያን ነገር ደግሞ እውነት ፈጣሪ እኮ አንዳንድ ጊዜ የፍቅር አምላክ የሚባል የለ ያን ነገር እውነት ያዘጋጀዋል ብዬ አስባለሁ እኔ በራሴ ማለት ነው። እና በጣም እውነት ለመናገር ማለት ነው እና ስለዚህ እነሱ ደግሞ ስለሚዋደዱ ስለሚፋቀሩ ያ ነገር ታይሆን የቀረው ያ ነገር ነው፣ እውነቱ ስለወጣባቸው ነው ማለት ነው። እና ሰውን ለመነጣጠል፣ ሰውን ለመከፋፈል፣ ሰውን በቃ የሆነ ነገር እኔ እንጃ ለምን እንደሆነ እንዴት እንደሚያስብ ሰው አላቅም። ብቻ ግራ ይገባኛል እውነት አንዱን ለአንዱ ለምንድን ነው የሆነ በቃ ያ ሰው ጥሩ ሆኖ አብሮ ብዙ ደህና ላይፍ እያሳለፈ ራሱ ተጋብተው ራሱ ባልና ሚስት ሆነው እኮ ጥሩ ላይፍ እያሳለፉ እያሉ በመካከላቸው የሚገባባቸው በጣም ብዙ ናቸው። እውነት በቃ ከእንደዚህ አይነቱ ፈጣሪ ያርቅልን ለሁላችንም። እውነት በቃ ፈጣሪ ሁሉንም ነገር ሰላም አድርጎ አንድነት አድርጎ ልቦና ለሁላችንም የሚሰጠን ያድርገን። እውነት በጣም ያስጠላል፣ ይደብራል። ማለት እንደምታወት እንትን እንደሚለው አይደለም ሁሉም ነገር ማለት ነው። እና በጣም ነው የሚደብረው ይሄ ነገር ማለት ነው። እና ስለዚህ ለማንኛውም ብሩኬ ደግሞ በጣም ነቄ ነው፣ በጣም ጎበዝ ነው። ነገሮችን በቃ ማስተዋል ይዟል ማለት ነው። በፊት አሁን ምንም ነገር አያስተውልም ነበር። የራሱን በቃ ስለምትናገረው ሀይሚም ስለምትናገረው በጣም ይናደዳል። ነገሮችን እንደዚህ ትሪት አያደርግም ነበር። አሁን ላይ ግን ማሻላ ትሪት እያደረገ ነገሮችን እያየ እያሰበ ምን አይነት ነገር እንደሚካሄድበት እያየ ስለሆነ ነገሮች በቃ ለማስተዋል ተሰው ለመራቅ ሞክሯል ማለት ነው። በጣም ነው ደስ የሚለው። እና ሀይሚዬ ደግሞ ልውጣ ተዛ ቤት ልውጣ በጣም ከባድ ነው ምናምን እያለች ነው ያለችው። ሀይሚዬ ደግሞ አድበሽ ብትቀመጭ ጥሩ ነው። ምክንያቱም ነገሮች አሁንም ላይ ተወጣሽ እውነት ብሩኬን እኔ እንዳጣህ አልፈልግም ምናምን ታያለሽ አይደል? ስለዚህ ተወጣሽ ነገሮች አሁንም ደግመሽ ብሩኬን ወይ ልታጭ ትችላለሽ። ምክንያቱም አንቺ ምንድነው ችግርሽ? የሰው ወሬ ትሰሚያለሽ። ያ ነው አንደኛ ነገር። ብሩኬም ተናግሯል። የሰው ወሬ በጣም ትሰሚያለሽ። በቃ ሰውን ታምኒያለሽ። ሰውን ማመንሽ ደግሞ በጣም ከባድ ነው። ሰውን ማለት ሁሉን ሰው ማመን ይከብዳል በአሁኑ ሰዓት። እንዲሁ በቃ ከሜዳ ነው እየፈጠሩ ነገሮችን የሚያመጡልሽ። ስለዚህ ደግሞ ያን ሰው ደግሞ ማለት ታላመንሽ በጣም ከባድ ነው የሚሆነው እና ስለዚህ መተማመን አለባችሁ ሁለታችሁ። ነገሮችን ማስተዋል አለባችሁ። ማን ነው ከኔ ጋር ጥሩ ግንኙነት ያለው ማን ነው ከብሩኬ ጋር ጥሩ ግንኙነት ያለው ማለት ያንን ነገር በደንብ አድርገሽ ማሰብ ያስፈልግሻል። አንቺ ራሱ ማለት ነው ማየት መመልከት የሚባለው ነገር ያን ነገር በደንብ አድርገሽ ለማየትና ለማስተዋል ብትሞክሪ ደስ ይለኛል። ምክንያቱም ነገሮች በቃ አልል እንደነበሩት አይሆን እንዳልነበሩ ስለሚሄዱ ማለት ነው። እና እነኝን ነገሮች በደንብ አድርገሽ ማስተካከልና ማየት አለብሽ ማለት ነው። ሌላ ነገር የምነግርሽ ነገር ቢኖር ሰውን በቃ አትመኒ። ሙሉ ለሙሉ ሰውን ማመን በጣም ከባድ ነው እና ከህይወታችሁ በቃ ያልሆኑ ሰዎችን ለማውጣት ሞክሩ ማለት ነው። አሁንም ቢሆን ብወጭም ከዛ ተወጣሽ አሁንም ቢሆን ነገሮች የሚፈጠሩ ነገሮች ይኖራሉ ብዬ አስባለሁኝ እና ስለዚህ መውጣት ነው ፈልገው ምናምን የምትይው ነገር በጣም አስቸጋሪ ነው። ባትወጪ ጥሩ ነው ብዬ ነው የማስበው እኔ በራሴ ማለት ነው። ቢያንስ ለተወሰነ በቃ ለወር ምናምን ብለዋል ብሩኬ። በቃ ለዛ ሰዓት ድረስ መቀመጥ ይኖርብሻል። ምንም የጎደለብሽ ነገር የለ እኛ እንደምናየው ከሆነ ማለት ነው። በደንብ አድርጎ አሽቀርቅሮ ያዘሽ ማለት ነው። እና የፈለግሽው የራስሽ ነገር ካለ አናቅም እና ለማንኛውም ፈጣሪ ደግሞ ያግዛችሁ። እውነት በቃ የሚዋደዱ ሰዎችን የሚነጣጥል ፈጣሪ ያግዛቸው። ሌላ ምንም የሚባለው ነገር የለም ማለት ፈጣሪ ሁሉንም ነገር እንዳስተካክለው ሁሉን ነገር እሱ ያሳምረው። የፍቅር አምላክ ደግሞ ያግዛችኋል። ምንም አይነት ነገር ቢገባ ፍቅር ካለ ምንም አትለያዩም እና ስለዚህ ያለመለያየት ያለመነጋገር በቃ ማሰብ አለባችሁ። በደንብ አድርጋችሁ ነገሮችን ማስተዋል አለባችሁ። ነገሮችን በቃ በምታስከዱበት መንገድ ማስከድ አለባችሁ። መተማመን መኖር አለባችሁ። እምነት ዋናው ነገር ለሰው ልጅ እምነት ነው። እምነት ይኖራችሁ ማለት ነው። ሁለታችሁ መተማመን አለባችሁ ባለው ነገር ማለት ነው። ማንኛውንም ነገር ማመን ይቅርባችሁ። ለራሳችሁ ግን እምነት ይኖራችሁ ማለት ነው። እምነት ካለ
ይቀጥላል፣ ፍቅር ይሄዳል። ፍቅር እስከ መጨረሻው ድረስ እስከ ወዳኛው ድረስ እምነት ካለ ሰውን ደግሞ እንደዚህ አለ በተባላችሁ ሰዓት ያን ሰው ማመን የለባችሁም። የዛን ሰው ጥግ ድረስ ሄዳችሁ እውነቱን ለማወቅ መሞከር አለባችሁ እንጂ አስቀድማችሁ ያን ሰው መጣላት የለባችሁም ብዬ አስባለሁ። መነጋገር የለባችሁም ብዬ አስባለሁ። ያ የኔ እምነት ነው ማለት ነው። ፈጣሪ ደግሞ ይጠብቃችሁ። አንድነታችሁን፣ ፍቅራችሁን ነው እኛ የምንፈልገው ሁላችሁም ማለት ነው። ማንኛችሁም በቃ በትዳራችሁ በባሎቻችሁ እንዲሁም ደግሞ በእጮኛችሁ በጓደኞቻችሁ የሚገቡባችሁ ሰዎች እውነት ፈጣሪ ይጠብቅላችሁ፣ ይጠብቅልን። አሚን እያለሁኝ ሁላችሁንም ወዳችኋለሁ። ኢድ ሙባረክ ብያለሁ። ኢድ እንደት ነበር ያለፈው ቤተሰቦች? ይህን ቪዲዮ ደግሞ ትታው ላይክ እና ሸር ሰብስክራይብ አድርጉኝ። የምታበረታቱ ደግሞ እጅግ አድርጌ በጣም አመሰግናለሁ የኔ ውዴቶች። አመት ባለን እንዴት አሳለፋችሁት? እንዴት እያላችሁ ነው በስደት ላይ ያላችሁ እህቶች ማለት ነው። በነገራችን ላይ አመት ባል በመጣ ሰዓት በቃ ይከፋል ነገሩ ሁሉ ነገር በቃ ያስጠላል ምናምን ነገር እና ግን አብሽር ችግር የለውም። ለበጎ አላማ ስለመጣን ያን ነገር ደግሞ አላማችንን ፈጣሪ ያሳካልንና በሰላም ቤተሰቦቻችን ጋር እንድንገናኝ አድርገን አሚን። ለሁላችንም ሰላምና ፍቅርን አንድነትን ይስጠን እያልኩኝ ለሁላችሁም ሁልጊዜ ጸሎቴ ነው ማለት ነው። ፈጣሪ ይጠብቀን ከክፉ ነገር ሁላ ማለት ነው። አላህ በያላችሁበት ይጠብቃችሁ፣ ሁላችሁንም ይጠብቀን ማለት ነው። ክፉ ነገር እንዳያሰማን በስደት ላይ ሆነን እውነት ለመናገር በጣም ያስጠላል፣ ይደብራል ያለው ነገር ሁላ ማለት ነው። እንግዲህ ራሳችሁን ጠብቁ የኔ ውድ እህቶች ቅመሞች ማለት ነው። ይሄ ቪዲዮ ደግሞ ተተመቻችሁ ላይክ እና ሼር ሰብስክራይብ አድርጉኝ እህቶች ማለት ነው። 10 ሺህ አስገቡኝ ላይክ እያደረጋችሁ ላይክ እያደረጋችሁ ማለት ነው። እወዳችኋለሁ። መልካም ቀን። በሀሳብ የተስማማችሁ ካላችሁ ላይክ